አዲስ ላቦራቶሪ ቴክኒሻን ሄማቶሎጂካል አናላይዘር በመጠቀም የታካሚዎችን ሳምፕል ረን እያደረገ ነው። በሚሰራበት ሰዓት ድንገት ማሽኑ ወሽ የሚያደርግበትን እንደጨረሰ የሚያመላክት ሎ ወሺንግ ሲግናል አሳይቷል። ላቦራቶሪ ቴክኒሻኑ ወሺንግ ኮንቴነር ቀይሮለታል። ነገር ግን ኢረሩ አልጠፋም እስቲል አለ። የዚህ ኢረር መነሻ ምንድነው ነው ጥያቄው። አንድን ማሽን ካሊብሬት የምናደርገው በዋነኝነት ሬጀንት ስንቀይርና ውጤት እያነበበ ካልሆነ ኮንትሮል እየወደቀብን ከሆነ እና ማኑዋሊ ላይ ሪኮመንደድ በሚደረገው ታይም ኢንተርቫል ማሽን ካሊብሬት ይደረጋል እንጂ ዋሽንግ ኮንቴነር ስለተቀየረ ካሊብሬት አይደረግም። ማሽኑ ሎ ዌስቲንግ ሲግናል ሲል ሲቪሲ ከሆነ ለምሳሌ ዋሽ የሚያደርግበትን ሬጀንት ቼክ እናደርጋለን። አልቆ ከሆነ ደግሞ አዲስ አምጥተን እናስተካክላለን። ማሽኑ እንደተቀየረለት እንዲያነበው አናላይዘሩን ፕራይም ማድረግ ይኖርብናል ማለት ነው። በዚህ ጊዜ ማሽኑ ዋሽንግ ኮንቴነር ላይ በቂ እንዳለ ቼክ ያደርግና ኢረሩን ያጠፋል ማለት ነው። ማሽኑ ፕራይም በሚያደርግበት ሰዓት ማንኛውም ኤር በብል ካለ እሱን ሪሙቭ አድርጎ ቲዩቡን በፍሉድ ይሞላል። ስለዚህ ኢረሩ ፊክስ ይደረጋል። ቢ ላይ ሪስታርት ማድረግ ይላል። ሪስታርት ማድረግ ነሰሰርሊ መቀየሩን ቼክ አያደርግልንም ወይም ደግሞ ላያደርግልን ይችላል። ስለዚህ ቢ መልስ አይሆንም። ዲ ላይ ደግሞ ባክግራውንድ ሪዲንጉን ቼክ ማድረግ ነው። ይህ ደግሞ የሚጠቅመው ማሽኑ ከየትኛው ኮንታሚኔሽን ፍሪ መሆኑን ቼክ ለማድረግ ነው። ስለዚህ በዚህ መሰረት ላቦራቶሪ ቴክኒሻኑ አዲስ ዋሽንግ ሪኤጀንት ከቀየረ በኋላ ማሽኑን ፕራይም ማድረግ ይኖርበታል። በዚህ መሰረት ኢረሩ ይጠፋል። መልሱ ሲ ይሆናል። ላቦራቶሪ ቴክኒሻኑ ሄማቶሎጂ ላቦራቶሪ ውስጥ እየሰራ ነው። 11 ተኩል ላይ ስራውን ስለጨረሰ አናላይዘሩን ማጥፋት ፈልጓል። ማሽኑ ከማጥፋቱ በፊት ምን ማድረግ አለበት ነው ጥያቄው። አንድ ማሽን ከመጥፋቱ በፊት ክሊን መደረግ ወይም መጽዳት አለበት። ይህም መሀል ላይ የቀረ ክሎግስ ወይም ኮንታሚኔት ካለ ለመጽዳት እንዲረዳ ነው። ሄማቶሎጂ አናላይዘር ላይ ወይም እንደ ሲቢሲ ያሉ ማሽን ላይ ድሬን የምናደርገው በዋነኝነት ዌስት ፉል በሚሆንበት ሰዓት ነው። በየቀኑ ማሽን ስናጠፋ መከተል ያለብን ፕሮሲጀር አይደለም። ዲብሎክ ማድረግ ደግሞ አንዱ የክሊኒንግ ፕሮሰስ ነው። ብዙ ጊዜ አብኖርማል የሆነ ሪዛልት በሚከሰትበት ጊዜ ክሊን ስናደርገው አብሮ ዲፕሎክ ያደርገዋል። ስለዚህ ይሄ የክሊኒንግ አንዱ ፕሮሰስ እንጂ ዋና ፕሮሲጀር አይደለም። ፓምፕ ዲቴክት ማለት ደግሞ ሄማቶሎጂ አናላይዘሮች የደም ናሙናዎችን፣ ሪኤጀንቶችን፣ ዳሊወንቶችን ሙቭ ለማድረግ ፓምፕን ይጠቀማሉ። ይህ ፕሮሰስ ሜዥር ለማድረግ ተመራጭ ነው። ስለዚህ በጥያቄው መሰረት ሸዳውን ለማድረግ በቅድሚያ መደረግ ያለበት ክሊኒንግ ነው። መልሱ ቢ ይሆናል። ላቦራቶሪ ቴክኒሻኑ ሂስቶፓቶሎጂካል ቴስቶችን ፐርፎርም እያደረገ ነው። ጥያቄው ኢምቤዲንግ ፕሮሰስ እና ኢምፕሬግኔሽን ፕሮሰስ ልዩነታቸው ምንድን ነው? ሂስቶፓቶሎጂ ላይ ለቲሹ ፕሮሰሲንግ የምንጠቀመው ስቴፖች የሚከተሉትን ነው። የመጀመሪያው ፊክሳቲቭ፣ ከዛ ዲሃይድሬሽን፣ ክሊሪንግ እና ኢንፊልትሬሽን፣ ኢምቤዲንግ እና ሴሽኒንግ የምላቸው ናቸው። ኢምፕሬግኔሽን ወይም ኢንፊልትሬሽን ማለት ከቲሹ ላይ ክሊሪንግ ኤጀንቶችን እንደ ቶሊዩን፣ ዛይሪን ያሉትን ሙሉ በሙሉ በማስወገድ ሁሉንም ቲሹ ካቪቲ በሚሞላ ሚዲየም ሪፕሌስ አድርገን ተክተ ነው አሪፍ የሆነ ኮንሲስተንሲ እንዲኖረው የምናደርግበት ነው። ስለዚህ ኢምፕሬግኔሽን ከኢምቤዲንግ በፊት የሚሰራ ፕሮሲጀር ነው ማለት ነው። ታዲያ ለኢምፕሬግኔሽን የምንጠቀመው ሶሊድ ሳይሆን ሞልተን ዋክስ ነው። ስለዚህ ቲሹ ካቪቲውን በሞልተን ዋክስ ሪፕሌስ ይደረጋል። ኢምቤዲንግ ደግሞ ኢምፕሬግኔት የተደረገውን ቲሹ ወስደን ሞልድ ውስጥ በማስቀመጥ ሶሊዲፋይ የምናደርግበት ነው። ስለዚህ ኢምቤዲንግ የቲሹ ኤክስተርናል ሰፖርት ነው ማለት ነው። ለዚህ ደግሞ የምንጠቀመው አሁንም ሞልተን ፓራፊን ዋክስ ነው። ስለዚህ የኢምቤዲንግ እና የኢምፕሬግኔሽን ዋና ልዩነት ኢምቤዲንግ ለቲሹ ኤክስተርናል ሰፖርት መሆኑ ነው። መልሱ ኤ ይሆናል። ዲሌ ደግሞ ካያችሁት ለኢምቤዲንግም ሞልተን ፓራፊን ዋክስ እንጠቀማለን ይላል። ይሄ ልክ ነው። ነገር ግን ከኢንፊልትሬሽን ጋር ሲሚላሪታቸው እንጂ ልዩነታቸው አይደለም። ስለዚህ ልዩነታቸው ኢምቤዲንግ ለቲሹ ኤክስተርናል ሰፖርት መሆኑ ነው። መልሱ ኤ ነው። ላቦራቶሪ ቴክኖሎጂስቱ ከፓቶሎጂ ዲፓርትመንት ሊምፍ ኖድ ባዮፕሲ ተቀብሏል። ቴክኖሎጂስቱ አሪፍ የሆነውን ፊክሳቲቭ በመጠቀም ቲሹውን ፊክስ ማድረግ ፈልጓል። አሪፍ ፊክሳቲቭ የሚባለው ምን አይነት ክራይቴሪያ ሲያሟላ ነው ጥያቄ። የፊክሳቲቭ ዋነኛ ስራው ቲሹ ሽሪንክ ሳያደርግ ወይም ደግሞ ስዌል ሳያደርግ ኢንተግሪቲውን እንደጠበቀ ፕሪዘርቭ ማድረግ ሲችል ነው። በዚህ መሰረት የቲሹን ኢንተግሪቲውን ሜንቴን የሚያደርገውን ፊክሳቲቭ መምረጥ ይኖርበታል። መልሱ ቢ ይሆናል። ሆስፒታል ውስጥ ፌሎቦቶሚስቱ ክሮኒካሊ ኢል ከሆነ ታካሚ የደም ናሙና ኤኤስአር ለመስራት ወስዷል። ኤኤስአር የሚሰራው ደግሞ ዌስተርን ግሪን ሜቶድን በመጠቀም ነው። ከታካሚው 3 ኤምኤል ደም ከወሰደ በኋላ በትክክለኛው የሶዲየም ሲትሬት መጠን ውስጥ ሚክስ ማድረግ ፈልጓል።
ምን ያህል የሶዲየም ሲትሬት መጠን መጨመር አለበት ነው ጥያቄው። በዌስተርን ግሪን ሜተድ ደም ስንወስድ የደሙን ናሙና ሶዲየም ሲትሬት መጠን በሬሾ 1:4 መሆን አለበት። ማለትም 1 ቮሊዩም ኦፍ ሲትሬት to 4 ቮሊዩም ኦፍ ብለድ መሆን አለበት። ስለዚህ ፍሎቦቶሚስቱ ደግሞ 3 ml ኦፍ ብለድ ነው የወሰደው። ይህንን ክሪስ ክሮስ ስናደርገው 4 አማውንት ኦፍ ብለድ ለ1 ቮሊዩም ኦፍ ሲትሬት ከሆነ 3 ሚሊሊትር ኦፍ ብለድ ደግሞ ስንት አንቲኮአጉላንት ይጠቀማል ብለን ክሪስ ክሮስ ስናደርገው 0.75 እናገኛለን። ስለዚህ ላብራቶሪ ቴክኒሻኑ 0.75 ሚሊሊትር ኦፍ ሲትሬት መጠቀም ይኖርበታል። መልሱ ሲ ይሆናል። ለፓቶሎጂካል ኤግዛሚኔሽን ፍሬሽ ስኪን ባዮፕሲ ወደ ላብራቶሪ ተልኳል። ቴክኒሻኑ ክራዮስታት በመጠቀም ፍሮዝን ሴክሽን ማዘጋጀት ፈልጓል። ክራዮስታት በመጠቀም ሊሰራ የሚችለው አክቲቪቲ ምንድነው ነው ጥያቄው። ክራዮስታት የምንለው ዲዛይን ራሱ የተደረገው ፍሮዝን የሆኑ ቲሹ ሴክሽኖችን ለመቁረጥ ነው። ስለዚህ ቴክኖሎጂስቱ ክራዮስታትን የተጠቀመው ቲሹውን ሴክሽን ለማድረግ ነው። መልሱ ሲ ይሆናል። የ40 ዓመት ጎልማሳ ለመጀመሪያ ጊዜ ደም ሊለግስ ነው። ከሂስትሪ እና ከፊዚካል ኤግዛሚኔሽን በኋላ ኤሊጀብል ሆኗል። ሄሞግሎቢን መጠኑን ደግሞ ለማወቅ ላብራቶሪ ቴክኖሎጂስቱ ኮፐር ሶሉሽን ተጠቅማለች። ሆል ብለድ ናሙናውን የኮፐር ሰልፌት ሶሉሽን ውስጥ ድሮፕ ካረገች በኋላ በ15 ሰከንድ ውስጥ ናሙናው ሲንክ አድርጓል። የዶነሩ ሄሞግሎቢን መጠኑን እንዴት ኢንተርፕሬት እናደርገዋለን ነው ጥያቄው። የኮፐር ሰልፌት ሜተድ ሄሞግሎቢንን የምንገምትበት ማለት ነው። ፕሪንሲፕሉ ሆል ብለዱን የኮፐር ሰልፌት ሶሉሽን ውስጥ ድሮፕ ካረግን በኋላ ሲንክ ያደርጋል ወይስ ፍሎት ያደርጋል የሚለውን እንመለከታለን። ይህንንም በ15 ሰከንድ ውስጥ ነው የምንመለከተው። በ15 ሰከንድ ውስጥ ደግሞ ሲንክ ካረገ ሄሞግሎቢኑ ከ12.5 ግራም ፐር ዲሲሊትር የበለጠ ነው ብለን እንይዛለን። ተንሳፉ ከቀረ ደግሞ ከ12.5 ያነሰ ነው ብለን እንይዛለን። የታካሚው ደም ደግሞ በ15 ሰከንድ ውስጥ ሲንክ ስላደረገ የዶኖሩ ሄሞግሎቢን መጠን ከ12.5 ግራም ፐር ዲሲሊትር የበለጠ ነው ማለት ነው። መልሱ ቢ ይሆናል። ላብራቶሪ ቴክኒሻኑ 2 ዩኒት ኦ ደም ሊያዘጋጅ ነው። ይህም ሴሱ ስላለች የደም አይነቷ ኦ ለሆነች እናት ነው። ክሮስ ማች ሲሰራ ምንም አይነት አጉልቲኔሽን ወይም ሄሞላይስ አልተመለከተም። የዚህ ውጤት ኢንተርፕሪቴሽን ምንድነው ነው ጥያቄው። ክሮስ ማች የሚሰራበት ዋነኛ ምክንያት ማንኛውም አይነት ኢንኮምፓታቢሊቲ ካለ ዲቴክት ለማድረግ ነው። ኢንኮምፓታቢሊቲ ካለ ደግሞ አጉልቲኔሽን እንመለከታለን። እዚህ ጋር ደግሞ ምንም አይነት አጉልቲኔሽን ወይም ሄሞላይሲስ አልተመለከተም። ኮምፓታብል ማለት ደሙ ለታካሚ ቢሰጥ ምንም አይነት ኢፌክት ወይም ትራንስፊውዥን ችግር አያስከስትም። ኢንኮምፓታብል ደግሞ ከሆነ ደሙ ለታካሚ ቢሰጥ ችግር ያስከስታል ማለት ነው። ስለዚህ አጉልቲኔሽን ካልኖረው አጉልቲኔሽን ስላልታየ ኮምፓታብል ለታካሚ መሰጠት ይችላል። መልሱ ቢ ይሆናል። ባለሙያው ማይነር ክሮስ ማች ሊሰራ ነው። ለዚህ ተመራጩ ናሙና የቱ ነው ጥያቄው። ክሮስ ማች ላይ ሜጀር እና ማይነር ብለን ለሁለት እንከፍላቸዋለን። ሜጀር ከሆኑ የዶነሩ ወይም የለጋሹን ቀይ ደም ሴል፣ የተቀባዩን ደግሞ ሴረም ወስደን የምንሰራው ነው። ማይነር ክሮስ ማች ሲሆን ይገለበጥና የታካሚውን ቀይ ደም ሴል፣ የዶነሩን ወይም የለጋሹን ደግሞ ሴረን ወስደን የምንሰራው ነው። ላብራቶሪ ቴክኒሻኑ ማይነር ክሮስ ማች ስለሆነ የሚሰራው የዶነሩን ሴረም፣ የታካሚውን ደግሞ አርቢሲ መውሰድ ይኖርበታል። መልሱ ቢ ይሆናል። በኤቢዮ ኢንኮምፓታቢሊቲ ምክንያት ሄሞላይቲክ ዲዝ ኦፍ ፌተስ ወይም ኤችዲኤፍን ተከስቷል። ላብራቶሪ ቴክኒሻኑ ዳት ሰርቶ አጉልቲኔሽን ስለተመለከተ ፖዚቲቭ ብሎ ውጤቱ ሪፖርት አድርጓል። ቀጣይ መደረግ ያለበት ስቴፕ ምንድነው ነው ጥያቄው። ዳት ወይም ዳይሬክት አንታይግሎቢን ቴስት ማለት በአጭሩ ኩምብስ ቴስት ማለት ነው። ይህ ፖዚቲቭ ሆነ ማለት የህፃኑ ቀይ ደም ሴል ላይ አንቲቦዲዎች ኮት ሆነዋል ወይም ተጣብቀዋል ማለት ነው። ስለዚህ በቀጣይ የሚካሄደው ስቴፕ ምን አይነት ፕሮቲኖች አንቲቦዲዎች ተጣብቀዋል የምንለውን መለየት ነው። ይህንንም አንቲቦዲ ኢሉሽን ቴስት በመጠቀም ከቀይ ደም ሴል ላይ የተጣበቁትን አንቲቦዲዎች ሪሙቭ በማድረግ በማስወገድ ምን አይነት እንደሆኑ መመርመር ይቻላል። በተለይ ኤችዲኤፍን ሲከሰትና ዳት ፖዚቲቭ ሲሆን ቀይ ደም ሴል ላይ የተጣበቁት አንቲቦዲዎች ማን ናቸው የሚለውን ለማጥናት እና ኤቢዮ ኢንኮምፓታቢሊቲን ኮንፊርም ለማድረግ ይረዳናል። ሌሎቹ ምርጫዎችን ብንመለከት ሴረም ቢሊሩቢን፣ ሄሞግሎቢን እና ፔሪፌራል ብለድ ስሚር መስራት ሄሞላይሲስ ያጋጠመበት መነሻ ምክንያት ምን እንደሆነ ለማወቅ የምንጠቀምባቸው ቴስቶች ናቸው። በተለይ ሴረም ቢሊሩቢን ደግሞ ሄሞላይሲሱ ምን ያክል ሴቪር እንደሆነ፣ የልጆቹ ቢጫነት ምን ያክል እንደሆነ ለመመልከት የምንጠቀምበት ቴስት ነው። በጥያቄው መሰረት ደግሞ ኤቢዮ ኢንኮምፓታቢሊቲን ኮንፊርም ለማድረግ ከዳት ፖዚቲቭ ውጤት ቀጥሎ የምንሰራው ኮንፊርማቶሪ ቴስት ምንድነው ስለሆነ የምንሰራው አንቲቦዲ ኢሉዥን ቴስት ነው። ስለዚህ መልሱ ቢ ይሆናል። ላብራቶሪ ቴክኒሻኑ ቀይ ደም ሴል ኮምፖነንትን ከ1 ዩኒት ደም አዘጋጅቷል።
ለዚህ ሬድ ሴል ኮንሰንትሬሽን ስቶሬጅ ቴምፕሬቸሩ ስንት መሆን አለበት ነው ጥያቄው። ለብለድ ኮምፖነንት ትክክለኛው ስቶሬጅ ቴምፕሬቸር ከ1 ዲግሪ ሴልሺየስ እስከ 6 ዲግሪ ሴልሺየስ ነው። ስለዚህ ሬድ ብለድ ሴል ኮንሰንትሬሽን በዚህ ሙቀት ስቶር ማድረግ ይኖርበታል። መልሱ ሲ ነው። የ25 ዓመት ወጣቷ የክብደት መቀነስ፣ የመገጣጠሚያ ህመምና ከመጠን ያለፈ ድካም እንዳለባት ለዶክተሩ ነግረዋለች። ዶክተሩ ሰስፔክት ያደረገው ሲስተሚክ ሉፐስ ኤሪትሮማተስ ወይም ኤስኤልኢ የምንለውን ነው። ለዚህ በሽታ ፈርስት ዳያግኖስቲክ ሜትድ የሆነው የቱ ነው ጥያቄው። ኤስኤልኢ ሰስፔክት ሲደረግ ብዙ ጊዜ የሚታዘዘው ቴስት ኤኤንኤ ወይም አንታይ ኒውክሊር አንቲቦዲስ የምንለውን ነው። በእርግጥ ለኤስኤልኢ ይሄ ቴስት ስፔሲፊክ አይደለም። በሌሎች አውቶ ኢሚኑ ኮንዲሽን ጊዜም ፖዚቲቭ ይሆናል። ነገር ግን ቴስቱ ሃይሊ ሴንሲቲቭ ስለሆነ ኤስኤልኢ ኬስ ሲመጣ መጀመሪያ የሚታዘዘው አንታይ ኒውክሊር አንቲቦዲስ ወይም ኤኤንኤ የምንለው ነው። መልሱ ዲ ይሆናል። ላብራቶሪ ቴክኒሻኑ የደም ናሙና ከወሰደ በኋላ ሊሰራ የፈለገው ሲአርፒ ኳሊቴቲቭ ቴስት ነው። ምን አይነት ናሙና መጠቀም ይኖርበታል ነው ጥያቄው። ኤክሰሲቭሊ ሊፔሚክ የሆነ ሴረም ለሲአርፒ ቴስት አንጠቀምም። ይህም ፎርስሊ ኢሊቬትድ የሆነ የሲአርፒ መጠን ስለሚያወጣልን ነው። ሄሞላይዝ ሴረም ደግሞ ለሲአርፒ ፎልስ ሪዲንግ ከሚሰጡ ናሙናዎች ውስጥ አንዱ ነው። አንድ ሴረም ሄሞላይዝ ከሆነ ፎልስ ሪዲንግ ነው የሚኖረው ማለት ነው። አክቲቬትድ ሴረም ደግሞ ኮምፕሊመንት አክቲቬሽን ስለሚኖረው ይህም ፎርስሊ ኢሊቬትድ የሆነ የሲአርፒ መጠን ሊያወጣ ይችላል። ነን ሂትድ ሴረምን ደግሞ ስንመለከት ለሲአርፒ ቴስት ሴረሙን ሂት ማድረግ አያስፈልገንም። ይህም አንዳንድ ሞለኪሎችን ኢንአክቲቭ ስለሚያደርግብንና ፎልስ የሆነ ሪዲንግ ስለሚሰጠን ነው ማለት ነው። ስለዚህ ለሲአርፒ ቴስት አኪዩሬት የሆነ ውጤት ለማግኘት ተመራጭ የሚሆነው ናሙና ነን ሂትድ ሴረም ነው። መልሱ ኤ ይሆናል። የ6 ዓመት ህፃን ፌብራይል ነው። ዌልፍሌክስ እንዲሰራለት ታዞ ስትሮንግ የሆነ አጉልትኔሽን ተመልክተዋል። ይሄ ውጤት ምንን ያሳያል ነው ጥያቄው። OX-19 ሬጀንትን ተጠቅመን ዌልፍሌክስን ሰራ ሪአክቲቭ ከሆነ በቀጥታ የሚያሳየው ኢንደሚክ ታይፈስ ወይም ሚውሪን ታይፈስ የምንለውን ነው። ስክራብ ታይፈስን የሚያሳየው ሪኤጀንት OXK የምንለው ነው። OXK ቢሆን ኖሮ የተጠቀመው ሪኤጀንት ስክራብ ታይፈስ ይሆናል ማለት ነው። OX-19 ስለሆነ ግን የተጠቀመው ታካሚው የታመመው በኢንደሚክ ታይፈስ ነው። መልሱ ቢ ይሆናል። ዶክተሩ አርፒአር እንዲሰራለት ሪኩዌስት አድርጓል። ይህንን ቴስት ለመስራት ቴክኖሎጂስቱ ማድረግ ያለበት የመጀመሪያ ስቴፕ ምንድነው ነው ጥያቄው። አርፒአር ልክ እንደ ቪዲአርኤል ሁሉ ሲፊሊስን ዲያግኖስ ለማድረግ ነው የምንጠቀምበት። ሁለቱም ታካሚ ውስጥ አንቲቦዲ ካለ ዲቴክት ያደርጋሉ። አርፒአር ላይ ካርድ ላይ ፕላዝማ ወይም ሴረም ድሮፕ ካረግን በኋላ ካርዶሊፒን የምንለውን አንቲጅን ጨምረን ሚክስ እናደርገዋለን። ከዛ አጉልቴሽን ካለ መመልከት ነው። ታዲያ ሪያክሽኑም ሆነ ሪኤጀንቶቹ ቴምፕሬቸር ዲፔንደንት ናቸው። ስለዚህ ላብራቶሪ ቴክኒሻኑ ሪኤጀንቱና ስፔስመኑ ሩም ቴምፕሬቸር ላይ መሆናቸውን ቼክ ማድረግ ይኖርበታል። መልሱ ኤ ይሆናል። በሲስተሚክ ሉፐስ ኤሪትሮማተስ ለተጠቃ ታካሚ ሩማቶይድ ስክሪኒንግ ቴስት ተሰርቶለታል። ፖዚቲቭ የሆነ ውጤት ሆኗል ወይም ሪያክሽን አለው። ነገር ግን አጉልቴሽን የተፈጠረው በአንድ ዳይሉትድ ሳምፕል እና በጣም ሎ ታይተር በሆነ ነው። የዚህ ውጤት ኢንተርፕሪቴሽን ምን ሊሆን ይችላል ነው ጥያቄ። ኬዙ እንደሚያሳየው ከሆነ ሪያክሽን የታየው አንድ ዳይሉትድ ሳምፕል ላይ ነው ወይም ደግሞ ሎው ታይተር ላይ ነው። ይሄ ፕሮዞን የምንለውን ያሳያል ወይም ኤክሰስ አንቲቦዲ እንዳለ አመላካች ነው። ታካሚው ሰስፔክት የተደረገው በኤስኤልኢ ነው። አርኤ አንቲቦዲ ቴስት ላይ ደግሞ ፖዚቲቭ ሆኗል። አርኤፍ ለአርኤ ብቻ ስፔሲፊክ አይደለም። ከሌላ በሽታዎች ጋር ተያይዞ ወይም አውቶ አንቲቦዲዎች አማካኝነት ሪያክሽን ልንመለከት እንችላለን። ስለዚህ ታካሚ በአርኤፍ ቢጠቃ ኖሮ ዳይሉትድም ሆኖ ሪአክቲቭ የሆነ ውጤት እንመለከት ነበር። ነገር ግን በታካሚው ደም ውስጥ ኤክሰስ የሆነ አንቲቦዲ ስላለ በአንድ ዳይሉትድ ሳምፕል ብቻ ወይም በሎ ታይተር ብቻ ፖዚቲቭ የሆነ ውጤት ተመልክተናል። ስለዚህ አርኤፍ ስፔሲፊክ አይደለም፣ ሌላ በሽታ ይሆናል። እንደገና ኤስኤልኢ ስለመሆኑ ዳያግኖዝ መደረግ አለበት። መልሱ ኤ ይሆናል። አዲስ የመጣ ኤችሲቪ ቴስት ኪቶች ስላሉት የደም ናሙና ወስዷል። መጀመሪያ ማድረግ ያለበት ምንድነው ነው ጥያቄው። ማንኛውም የላቦራቶሪ ቴስት ፐርፎርም ከማድረጋችን በፊት በተለይ አዲስ ማቴሪያል ሲገባ የኪቱን ኢንስትራክሽን ማንበብ ይኖርብናል። ምን ያህል ማይክረን ሳምፕል መጨመር እንዳለብን፣ ለምን ያህል ደቂቃ፣ ትክክለኛ ኢንኩቤሽን ታይም ምን ያክል እንደሆነ፣ ሪዛልት እንዴት ኢንተርፕሬት እንደምናደርግ እና የመሳሰሉትን። ስለዚህ በዚህ ኢንስትራክሽን መሰረት ቴስቱን ፐርፎርም እናደርጋለን። መልሱ ቢ ይሆናል።
ከዚህ በፊት ግንኙነት አድርገው የማያውቁ ጥንዶች ለኤችአይቪ ምርመራ ወደ ላብራቶሪ መጥተዋል። ላብራቶሪ ቴክኒሻኑ የደም ናሙና ከወሰደ በኋላ ክሮማቶግራፊ ቴስት በትክክል ሰርቶላቸዋል። የወንዱ ላይ ቴስት የሚለው ላይ ደብዛዛ ቀይ መስመር ተመልክቷል። የሴቷ ላይ ደግሞ ኔጌቲቭ ነው። ይሄ እንዴት ሪፖርት ማድረግ አለበት ነው ጥያቄው። ደብዛዛም ሆነ ደማቅ ቴስት ላይ ቀይ መስመር እስከታየ ድረስ ፖዚቲቭ የሆነ ውጤት ነው ሪፖርት የሚደረገው ፖዚቲቭ ተብሎ ነው። ኤችአይቪ ቴስት ስለሆነ ሌሎች ኮንፊርማቶሪ ምርመራዎችና ካውንስሊንግ ወይም የምክር አገልግሎት ስለሚያስፈልገው ላቦራቶሪ ቴክኖሎጂስቱ ለወንዱ ፖዚቲቭ ለሴቷ ደግሞ ኔጌቲቭ ብሎ ውጤት ማውጣት ይኖርበታል። መልሱ ሲ ይሆናል። አንፕሮቴክትድ ሴክስ ሂስትሪ ያለው ታካሚ ሳልና ክብደት መቀነስ ስላጋጠመው ኤችአይቪ ምርመራ እንዲሰራለት አዟል። ግን ውጤቱ ኔጌቲቭ ነው የሆነው። ቀጣይ ላቦራቶሪ ባለሙያ ምን ማድረግ ይጠበቅበታል ነው ጥያቄው። የኤችአይቪ ምርመራ ዊንዶው ፔር ላይ ከሆነ የተደረገው ኔጌቲቭ የሆነ ውጤት ልንመለከት እንችላለን። ስለዚህ ምርመራው ላይ ኔጌቲቭ ውጤት ከሆነ የታየው ይሄም ኔጌቲቭ ተብሎ ሪፖርት ይደረጋል። ነገር ግን ለዶክተሩ ያለበትን ሁኔታ በኮመንት መልክ ላቦራቶሪ ቴክኖሎጂስቱ ማሳወቅ ይኖርበታል ማለት ነው። ስለዚህ ዶክተሩ ወደ ሌሎች ምርመራዎችና ቀጠሮች እንዲዘዋወር ያደርገዋል ማለት ነው። በዚህ መሰረት መልሱ ዲ ይሆናል። ባለሙያው ለኤችአይቪ ኢላዛ አንቲቦዲ ቴስት እየሰራ ነው። ነገር ግን ልክ ፕሮሲጀሩን ከጨረሰ በኋላ ፖዚቲቭ ኮንትሮል ሪኤጀንት አለመጨመሩን አውቋል። ፖዚቲቭ ኮንትሮል ላይ ሊያገኘው የሚችለው ቀለም ምንድነው ነው ጥያቄው። ኢላዛ ላይ ፖዚቲቭ ኮንትሮል ዌሉ ላይ ታርጌት አንቲቦዲዎችን ኮንቴን ማድረግ ይኖርበታል። ኢላዛ ላይ እነዚህ አንቲቦዲዎች ከኢንዛይሙ ጋር ያላቸው ሪያክሽን ሜጀር የሚደረገው ሰብስትሬት ሲጨመርበት ከለር ቼንጅ በመፍጠር ነው። ላቦራቶሪ ቴክኒሻኑ ፖዚቲቭ ኮንትሮል ካልጨመረበት ምንም አይነት የአንቲቦዲ እና የኢንዛይም ሪያክሽን አይኖርም። ስለዚህ ሰብስትሬት በሚጨመርበት ሰዓት ምንም ከለር ቼንጅ አይኖረውም። ላቦራቶሪ ቴክኒሻኑን ከለርለስ ነው የሚመለከተው። መልሱ ዲ ይሆናል። ላቦራቶሪ ቴክኖሎጂስቱ ለኤችአይቪ ምርመራ ዳይሬክት ኢላዛን በመጠቀም እየሰራ ነው። ስቴፑ በትክክል ከሰራ በኋላ ልክ ማሽኑ ማንበብ ሲጀምር መብራት ጠፍቷል። ቴክኖሎጂስቱ በቀጣይ ምን ማድረግ ይጠበቅበታል ነው ጥያቄው። መብራት ቢጠፋ እንደነዚህ አይነት ሁኔታ ቢከሰት የሰራንበትን ፕሌት ስቶር ማድረግ ይኖርብናል። ስለዚህ ላቦራቶሪ ቴክኖሎጂስቱ ከ2 ዲግሪ ሴልሺየስ እስከ 8 ዲግሪ ሴልሺየስ ባለው ሙቀት ስቶር ያደርገውና መብራቱ ሲመጣ ውጤቱን መልሶ ያነበዋል ማለት ነው። ከ2 ዲግሪ ሴልሺየስ እስከ 8 ዲግሪ ሴልሺየስ መቀመጡ ኢንዛይማቲክ ሪያክሽኑን ስሎው ዳውን ስለሚያደርገው ሌስ ኢንተርፕሬትድ የሆነ አኩሬት ውጤት ለማንበብ እንችላለን ማለት ነው። መልሱ ሲ ይሆናል። ለፍሎ ሳይቶሜትሪክ አናላይሲስ ላቦራቶሪ ቴክኖሎጂስቱ ሆል ብለድ ናሙና ፕሮሰስ እያደረገ ነው። የደም ናሙናውን ወደ ሪኤጀንት ቲዩብ በሚጨምርበት ጊዜ የፓይፔቱ ጫፍ ሪኤጀንቱን ነክቶ የተወሰነውን ይዞት ወጥቷል። CD4 ካውንት ላይ አፌክት የሚደረገው የትኛው ነው ጥያቄው። ፍሎ ሳይቶሜትር ሪፍረንስ ቢትስ ወይም ካውንቲንግ ቢትስ የሚለውን ይይዛል። እነዚህ ቢትስ ኖን የሆነ ኮንሰንትሬሽን አላቸው ወይም ይታወቃሉ። ጥቅማቸውም እንደ ኢንተርናል ኮንትሮል የሚያገለግሉት ሴል ፖፑሌሽኑን ኳንቲፋይ ያደርጉልናል። የዚህ ቢትስ መጠን ከቀነሰ ወይም ካነሰ የሲዲ4 ካውንት መጠኑ አኪሬት አይሆንም ወይም ደግሞ ይጨምራል ማለት ነው። ስለዚህ መልሱ ዲ ይሆናል። ሪፈረንስ ቢትስ ይቀንሳል ማለት ሲዲ4 ካውንቱ ደግሞ ይጨምራል ማለት ነው። ፍሎ ሳይቶሜትሪ ላቦራቶሪ ውስጥ የሚሰራው ላቦራቶሪ ቴክኖሎጂስት የኤፍኤሲኤስ ካውንቱን ላይት ሶርሱን ሊቀይረው አስቧል። ምክንያቱ ደግሞ በኦፕቲማል ወይም በማክሲመም ቴንደንሲ እየሰራ ስላይደለ ነው። ታዲያ ይህንን ለመቀየር ትክክለኛውን ሴሌክሽን ክራይቴሪያ የቱ ነው ጥያቄው። የሚገዛው ላይት ሶርስን ሲገዛ ኮንሲደር ማድረግ ያለበትን ክራይቴሪያ ከመመልከታችን በፊት ፍሎ ሳይቶሜትሪ ፕሪንሲፕል እንዴት እንደሚሰራ በአጭሩ እንመልከት። ሴል ኮምፖነንቶቹ አይነታቸውና መጠናቸው ሜጀር የሚያደርገው እነዚህ ሌብል ከተደረጉ በኋላ ሃይድሮዳይናሚክ ፎከሲንግ በምንለው ነው። በፍሎረሰንስ አንቲቦዲ ሌብል የተደረጉ ሴል ሰስፔንሽኑን በፍሉድ መልክ ሆነው ናሮ ስትሪም ውስጥ እንዲያልፉ ይደረጋል። በሚያልፉበት ጊዜ ፍሎ በሚያደርጉበት ሰዓት ሌዘር ቢሙ ሴሎቹ ላይ ያበራባቸዋል። ልክ ሴሎቹ ብርሃን ሲነካቸው ወደ ተለያየ አቅጣጫ ስካተር ያደርጋሉ። ዲቴክተሮቹም ላይት ሲግናሉን ወደ ኤሌክትሪክ ሲግናል ይቀይሩታል። ኤሌክትሪክ ሲግናሉም ወደ ዲጂታል ዳታ ተቀይሮ ውጤቱ በኮምፒውተር ላይ ዲስፕሌይ ይደረግልናል ማለት ነው። ታዲያ የፍሎ ሳይቶሜትር ላይት ሶርስ ማካተት ያለበት ክራይቴሪያን ስንመለከት የመጀመሪያ ላይት
ሶርሱ ላይት ኢሚት ማድረግ ያለበት ሲንግል ወይም ዲፋይንድ በሆነ ዌቭ ሌንግዝ ላይ ብቻ ነው። ሁለተኛው ደግሞ ኮሄርት ላይት ፕሮዲውስ ማድረግ አለባቸው። ኮሄርት ስንል የብርሃኑ ዌቭ ወይም ሞገድ አንዱ ከሌላው የተመሳሰለ መሆን አለበት። በዚህ መልክ ፕሪሳይዝ የሆነ ሜዥርመንት እናገኛለን ማለት ነው። ላይት ኢንቴንሲቲውና ዌቭ ሌንግዙም ኮንሲስተንት መሆን አለባቸው። በዚህ መሰረት ባለሙያው ሲገዛ ኮንሲደር ማድረግ ያለበት ሃይሊ ኮሄርት የሆነ ላይት ሶርስ ነው። መልሱ ኤ ይሆናል። ኢሚኖሎጂስቱ ሴል ሰርፌስ ማርከር ኦፍ ቲ ሊምፎሳይቶችን ካራክተራይዝ ማድረግ ፈልጓል። የተጠቀመው ፍሎረሰንስ ሌብል አንቲቦዲዎች ደግሞ አንታይ CD45፣ CD4፣ CD3 እና CD8 ነው። ለዚህ አፕሮፕሪየት የሆነው ኢኩዊፕመንት የቱ ነው ጥያቄው። ኢሚኖሎጂስቱ መጠቀም የፈለገው 4 የተለያዩ ሴል ሰርፌስ ማርከሮችን ነው። እያንዳንዱ ማርከርስ በተለያየ ፍሎሮክሮም ሌብል መደረግን ይፈልጋሉ። በተለያየ ዌቭ ሌንግዝ ላይት ኢሚት ተደርጎ እያንዳንዱን ሲግናል ሳይመልቲኒየስሊ ያነባቸዋል ማለት ነው። ስለዚህ ኢሚኖሎጂስቱ መጠቀም ያለበት 4 ከለር ፍሎ ሳይቶሜትሪ ነው። መልሱ ዲ ይሆናል። በኤችአይቪ የተጠቃ የ40 ዓመት ጎረምሳ ወደ ኤአርቲ መጥቷል። ደም ተወስዶለት ሲቢሲ እና አብሶሉት CD4 ካውንት ተሰርቶለታል። አብሶሉት CD4 ካውንቱ 500 ሴል ፐር ሚሊ ሊትር፣ ቶታል ሞኖሳይት ካውንቱ 800 ሴል ፐር ሚሊ ሊትር፣ ሊምፎሳይት ደግሞ ካውንቱ 1000 ሴል ፐር ሚሊ ሊትር፣ እንዲሁም ቶታል ኒትሮፊል ካውንቱ ደግሞ 700 ሴል ፐር ሚሊ ሊትር ሆኗል። የታካሚው CD4 ፐርሰንቴጁ ስንት ነው ጥያቄው። CD4 ፐርሰንቴጅ ካልኩሌት ለማድረግ የሊምፎሳይት ካውንት ብቻ ነው የምንጠቀመው። ይህም ኤችአይቪ ቫይራል ኢንፌክሽን ስለሆነ ማለት ነው። ስለዚህ የሊምፎሳይት ካውንት ደግሞ 1000 ሴል ፐር ሚሊ ሊትር ነው። CD4 ፐርሰንቴጅ ለመስራት ፎርሙላው የምንጠቀመው አብሶሉት CD4 ካውንት ኦቨር ቶታል ሊምፎሳይት ካውንት ሲባዛ በመቶ ነው። ስለዚህ የታካሚው አብሶሉት CD4 ካውንቱ 500 ሴል ነው። ቶታል ሊምፎሳይት ካውንቱ ደግሞ 1000 ሴል ነው። 500 ሴል ፐር ሚሊ ሊትር ሲካፈል ለ1000 ሴል ፐር ሚሊ ሊትር ሲባዛ በመቶ ስናረገው 50% ይመጣል። ስለዚህ የታካሚው CD4 ፐርሰንቴጅ 50% ነው። መልሱ ኤ ይሆናል። ላብራቶሪው ብለድ ግሩፕን እንደ ሩቲን ላብራቶሪ ቴስት መስራት ሊጀምሩ ነው። ቴክኖሎጂስቱ ለኤቢዮ ግሩፒንግ የሚሆኑ ሪኤጀንቶችን እንዲገዛ አሳይን ተደርጓል። ምን አይነት ሪኤጀንት ይግዛ ነው ጥያቄው። ለኤቢዮ ግሩፒንግ ወሳኝ ሪኤጀንት የሚሆኑት የመጀመሪያው አንታይ ኤ የምንለው ቀይ ደም ሴላችን ላይ የኤ አንቲጅን ካለ ዲቴክት የሚያደርግልን ነው። ሁለተኛው አንታይ ቢ የምንለው ቀይ ደም ሴላችን ላይ የቢ አንቲጅን ካለ ዲቴክት የሚያደርግልን ሪኤጀንት ነው። ሶስተኛው ደግሞ አንታይ ዲ ነው። ይህም ቀይ ደም ሴላችን ላይ አርኤችዲ አንቲጅን ካለ ዲቴክት የሚያደርግልን ነው። ኤና ቢ ምርጫ ላይ በአንታይ ኬ እና ኤችጂ ነው የሚለያዩት። አንታይ ኬ ኬል አንቲጅን የምንለው ቀይ ደም ሴላችን ላይ መኖሩን ቼክ የሚያደርግልን ነው። ነገር ግን ይሄ ብለድ ግሩፕን ሩል አውት ለማድረግ የምንጠቀምበት ሪኤጀንት አይደለም። ብዙ ጊዜ ክሮስ ማች ላይ ከትራንስፊውዥን በፊት የምንጠቀመው ሪኤጀንት ነው። አንታይ ሂውማን ግሎቢን ኤችጂ ግን ኩምበስ ቴስት ላይ አርኤች ኔጌቲቭ የሆኑ ታካሚዎችን አርቢሲን አታክ የሚያደርጉ አንቲቦዲዎች መኖራቸውን ዲቴክት የምናደርግበት ነው። በተጨማሪም ዊክ ዲ የምንለውን ቼክ የምናደርገው ኤችጂን በመጠቀም ስለሆነ ላብራቶሪ ቴክኒሻኑ ለብለድ ግሩፒንግ አንታይ ኤ፣ አንታይ ቢ፣ አንታይ ዲ እና ኤችጂ የሆኑትን ሪኤጀንቶች መግዛት ይኖርበታል። መልሱ ኤ ይሆናል። ገና የተወለደው ህፃን ብለድ ግሩፑ አርኤች ኔጌቲቭ ነው። የእናትየው አርኤች ኔጌቲቭ፣ የአባትየው ደግሞ አርኤች ፖዘቲቭ ነው። የፓረንቶቹ ጂኖታይፕ ምን ሊሆን ይችላል ጥያቄው። ዲ ፖዘቲቭ ማለት ዲ አንቲጅን አርቢሲ ሰርፌሳቸው ላይ ኤክስፕረስ ሆኗል ወይም ተገኝቷል ማለት ነው። ዲ ኔጌቲቭ ማለት ደግሞ አርኤች አንቲጅን አርቢሲያቸው ላይ የለም ማለት ነው። አርኤች አንቲጅን ደግሞ አውቶዞማል ዶሚናንት ነው። ከአንዳቸው ኢንሄርት ከተደረገ ወይም ደግሞ ከአንዳቸው ለልጁ እስከተላለፈ ድረስ ህፃኑ አርኤች ፖዚቲቭ ይሆናል ማለት ነው። አንቲቴቲካል ዲአልኤል የሚባል ነገር የለም። እዚህ ጋር እንደምታዩት ኢዘር ዲአልኤል ኢንሄርት ይደረግና ህፃኑ አርኤች ፖዚቲቭ ይሆናል ወይም ደግሞ ምንም ኢንሄርት ሳይደረግ ይቀርና ህፃኑ አርኤች ኔጌቲቭ ይሆናል ማለት ነው። ስለዚህ ሄትሮዛይገስ ዲዲ የሚባል ነገር የለም። ስሞል ዲን የምንጠቀመው አርኤች የለም ወይም ኢንሄርት አልተደረገም የሚለውን ለማመላከት ነው። ስለዚህ የአባትየው ጂኖታይፕ አርኤች ፖዚቲቭ ስለሆነ ሆሞዛይገስ ካፒታል ዲዲ ነው የሚሆነው ማለት ነው። ነገር ግን ለህፃኑ ምንም አይነት አርኤችዲ አንቲጅን ኢንሄርት አልተደረገም። ስለዚህ ህፃኑ አርኤች ኔጌቲቭ ሆኗል። በዚህ መሰረት የአባትየው ጂኖታይፕ ሆሞዛይገስ አርኤችዲ ነው። መልሱ ኤ ይሆናል። ዶክተሩ 2 ዩኒት ኮንሰንትሬትድ አርቢሲ ለ35 ዓመት ታካሚ እንዲዘጋጅ አዟል።
ክሮስማች ሲሰራ ሪያክሽን ተመልክተዋል። አውቶ ኮንትሮል እና አንቲቦዲ ስክሪኒንግ ምንም አይነት ሪያክሽን የለውም። ታካሚው ከዚህ በፊትም ደም ተለግሶለት አያውቅም። ሪያክሽን የታየበት ምክንያት ምን ሊሆን ይችላል ነው ጥያቄው። አንድ ታካሚ ደም ከመለገሱ በፊት አንቲቦዲ ስክሪኒንግ ይሰራለታል። ይህም አንኤክስፔክትድ የሆኑ አንቲቦዲዎች ካሉ ቼክ ለማድረግ ነው። ስፔሻሊ አንታይ ኤ እና አንታይ ቢ አጌነስት የሆኑ የሚቃወሙ አንቲቦዲዎችን ካሉ ይህንን ዲቴክት ያደርግልናል። ነገር ግን የታካሚው ኔጌቲቭ ነው ማለት አንኤክስፔክትድ አንቲቦዲዎች አልተገኙበትም ማለት ነው። ስለዚህ ቢ፣ ሲ እና ዲ ላይ ያሉት ምርጫዎች የማይሆኑበት ምክንያት የታካሚው አውቶ ኮንትሮል እና አንቲቦዲ ስክሪኒንግ ኔጌቲቭ መሆኑ ወይም ዊዛውት ሪያክሽን መሆኑ ነው። ክሮስማች ላይ ግን ችግር ካለ ሪያክሽን ይፈጠራል። ስለዚህ የተፈጠረው ኤቢዮ ኢንኮምፓታቢሊቲ ነው። የታካሚው ደምና ሊሰጠው የተዘጋጀው ዩኒት አልተስማማም ወይም አልተጣጣመም። ስለዚህ እንደገና ኤቢዮን ቼክ መደረግ አለበት። መልሱ ኤ ይሆናል። የ50 ዓመት ታካሚ ወደ ኤአርቲ ዋር ለፎሎ አፕ መጥቷል። ቫይራል ሎዱም ከቀድሞ ጨምሯል። ዶክተሩም ከፋርማሲስቱ ጋር ተማክሮ መድኃኒት ሊቀይርለት ነው። ሪትኖናቪር ድረግ የምንለውን ጋግን እና ፖሊፔፕታይድን ኢንሂቢት የሚያደርገውን ድረግ እንዲሰጠው ፈልጓል። በዚህ መድኃኒት ኢንሂቢት የሚደረገው ኢንዛይም ምንድነው ነው ጥያቄው። ሪቶናቪር ድረግ የምንለው ከኤችኤኤአርቲ ድረግስ ውስጥ አንዱ ነው። ኢንሂቢት የሚያደርገውም ኢንዛይም ደግሞ ፕሮቴስ ኢንዛይም ነው። ከፕሮቴስ ጋር በመጣመር ጋግ እና ፖሊፔፕታይድ የምንላቸውን ክሊቭ ከማድረግ ከመሰንጠቅ ያግታቸዋል ማለት ነው። ጋግና ፖሊፔፕታይድ የምንላቸው ክሊቭ ካረጉ ከተሰነጠቁ ቫይረሱ ማቹር አድርጎ እኛን ሊጎዳን ይችላል ማለት ነው። ስለዚህ ይሄ ፕሮቴስ ኢንዛይም ኢንሂቢት ተደረገ ማለት ቫይረሱ ማቹር አያደርግም። ስለዚህ ሪቶናቪር ፕሮቴዝን ኢንሂቢት ያደርግልናል። መልሱ ቢ ይሆናል። ጥንዶቹ ከመጋባታቸው በፊት የኤችአይቪ ምርመራ ለማድረግ ወደ ላቦራቶሪ መጥተዋል። ወንዱ ከዚህ በፊት ፖዚቲቭ ከነበረ ሴት ጋር ግንኙነት እንደነበረው በግልጽ ተናግሯል። ሞለኪላር ቴክኒክ የሆነውን ቫይራል አርኤንኤ ሪል ታይም ፒሲአር በመጠቀም ናሙናውን ከሰራ በኋላ ከሁለቱም ምንም ቫይራል አርኤንኤ አይዞሌት አልተደረገም። በዚህ ውጤት መሰረት የላቦራቶሪ ባለሙያው በቀጣይ ምን ማድረግ ይኖርበታል ነው ጥያቄው። ባለሙያው በተመለከተው መሰረት ውጤት ሪፖርት ማድረግ ይኖርበታል። በቫይራል አርኤንኤ ሪል ታይም ፒሲአር ምንም ቫይራል ሎድ አይዞሌት አልተደረገም ማለት ዲቴክተብል የሆነ ቫይራል ሎድ መጠን ናሙና ውስጥ የለም። ስለዚህ ለሁለቱም ኔጌቲቭ ብሎ ሪፖርት ማድረግ ይኖርበታል። መልሱ ኤ ይሆናል። የ70 ዓመት ታካሚ ተኝተዋል። እናም ለመሽናት ይቸገራሉ። ባለሙያው የሽንት ናሙና ወስዶ ዩሪን አናሊሲስ ሊሰራ ነው። ምን አይነት ፕሮሲጀር ይጠቀም ነው ጥያቄው። ታካሚው ተኝተዋል፣ በጣም ታመዋል፣ በዛ ላይ ለመሽናት ይቸገራሉ። ስለዚህ የሽንት ናሙና ለመውሰድ ስቴሪያል የሆነው መንገድ ካቴተር መጠቀም ነው። ቀጥታ የሽንት ከረጢት ናሙናውን በካቴተር መልክ በመውሰድ ዩሪን አናሊሲስን መስራት ይችላል ማለት ነው። ስለዚህ መልሱ ቢ ይሆናል። ላቦራቶሪ ቴክኖሎጂስቱ የሲኤስኤፍ ናሙና ተቀብሏል። ሲመለከተው ክላውዲ እና ክሎት ያደረገ ሳምፕል ነው። ዶክተሩ ያሰበው ፓዮጀኒክ ሜኒንጃይተስ ሊሆን ይችላል ብሎ ነው። በቀጣይ ላቦራቶሪ ባለሙያው ማድረግ ያለበት ስቴፕ ምንድነው ነው ጥያቄው። ፓዮጀኒክ ሜኒንጃይተስ ባክቴሪያል ሜኒንጃይተስ ነው። ሲኤስኤፍ ናሙና ክላውዲ የሚሆነው የነጭ የደም ሴል መጠን ከፍተኛ ሲሆን ነው። ክሎት የሚያደርገው ደግሞ ፊብሪኖጂን እና ፕሮቲን ሲጨምር ነው። በባክቴሪያ ኢንፌክሽን ጊዜ መነሻው ወይም ኮሲቭ ኤጀንቱ የቱ እንደሆነ አይደንቲፋይ ማድረግ ስለሚኖርበት ለዚህ ደግሞ ኢንኤክስፔንሲቭ የሆነውና ፈጣን የሆነው ግራምስቴን ነው። ይህም የባክቴሪያውን ሴል ዎል ብቻ በመመልከት እንዲሁም ሼፓቸውን በመመልከት ኮሲቭ ኤጀንቱ የቱ እንደሆነ በቀላሉ ለመለየት ስለሚረዳን ነው። መልሱ ቢ ይሆናል። ታካሚው በሎወር ሪስፓራቶሪ ትራክት ኢንፌክሽን ታሟል። ዶክተሩ የፕሉራል ካቪቲ ላይ ኢንፊዥን እንዳለ አረጋግጧል። ስለዚህ ኢንፌክሽን ሊኖር ይችላል ብሎ ሰስፔክት አድርጓል። ፕሉራል ፍሉድም ወደ ላቦራቶሪ ተልኳል። የናሙና አፒራንስ ምን ሊሆን ይችላል ነው ጥያቄው። ኢንፌክሽን ካለ WBC እና ሴል ደብሪስ መጠናቸው ይጨምራል። በዚህ ምክንያት ናሙናው ተርቢድ ወይም ክላውዲ ይሆናል። ፕሉራል ፍሉድ ብላክ የሚሆነው በሬር ኮንዲሽን ነው። ይሄም አስፓራጅለስ በምንለው ፈንገስ ከተጠቃና ሜላኖማ ከተከሰተ ነው። ብለዲ የሚሆነው ደግሞ ትራማ ወይም ማሊግናንሲ እንዲሁም ፕሉሚናሪ ኤምቦሊዝም ካለ ነው። ክሊር የሚሆነው ደግሞ በኖርማል ኮንዲሽን ጊዜ ነው። ኢንፌክሽን ካለ ነጭ የደም ሴል ተያይዞ ስለሚጨምር ተርቢድ ወይም ክላውዲ ይሆናል። መልሱ ዲ ይሆናል።
ለ15 ዓመት ልጅ ሲአርፒ ሊሰራለት ነው። ለ3 ሳምንት በማይካርዳል ኢንፍራክሽን ታሞ ነበረ። ነገር ግን የልጁ የሲአርፒ መጠን በኖርማል ሬንጅ ውስጥ ነው። ማይካርዳል ኢንፍራክሽን ሲፈጠር የሲአርፒ መጠን ከፍ የሚለው ወይም ፒክ ላይ የሚደርሰው የትኛው ሰዓት ላይ ነው ጥያቄው። ማይካርዳል ኢንፍራክሽን ሲፈጠር ከ24 እስከ 48 ሰዓታት ውስጥ ሲአርፒ ይጨምራል። 72 ሰዓት ላይ ደግሞ ከፍ ይላል ወይም ፒክ ላይ ይደርሳል። ከ7 ቀን በኋላ ግን ቢመረመር ኖርማል ይሆናል። ልጁ ከ3 ሳምንት በኋላ ስለሆነ የመጣው የሲአርፒ መጠኑ ኖርማል ነው የሆነው። ስለዚህ መልሱ ዲ ይሆናል። የሲአርፒ መጠን ከፍ የሚለው ወይም ፒክ ላይ የሚደርሰው ከ48 እስከ 72 ባለው ሰዓታት ውስጥ ነው ማለት ነው። ሪፈራል ሆስፒታል ውስጥ የሚሰራ ላብራቶሪ ባለሙያ 100 የሚሆኑ ሴረም ናሙናዎችን ከ2 ወር በፊት ስቶር አድርጓቸው ነበረ። በረዶም ሰርተዋል። ቴክኖሎጂስቱም ሴሮጂካል ቴስት ሊሰራ ስለፈለገ ትክክለኛው ኢንኩቤሽን ቴምፕሬቸር ስንት መሆን አለበት ነው ጥያቄው። ናሙና ለረጅም ጊዜ ስቶር ከተደረገ በኋላ በረዶ ከሰራ በምናቀልጥበት ሰዓት አናላይቶቹ ዲስትሬ መሆን የለባቸውም። ለዚህ ደግሞ ተመራጩ ቴምፕሬቸር በ37 ዲግሪ ሴልሺየስ ዋተር ባዝ በመጠቀም ነው። ናሙና ሙሉ ለሙሉ እስከሚቀልጥ ድረስ በየ10 ደቂቃው ሼክ ማድረግ ይኖርብናል። በዚህ መሰረት ላብራቶሪ ቴክኖሎጂስቱ ለሴሮጂካል ቴስት መጠቀም ይችላል ማለት ነው። መልሱ ቢ ኢንኩቤቲንግ አት 37 ዲግሪ ሴልሺየስ ዋተር ባዝ ይሆናል። ላብራቶሪ ባለሙያ ዌል ፍሌክስ ሊሰራ ነው። መጨመር ያለበት 0.1 ሚሊ ሊትር የፔሸንት ሴረም እና 2 ድሮፕ OX-19 ሪኤጀንት ነው። ነገር ግን ፕሮሲጀሩን ስላልተከተለ ምንም ሪያክሽን አላሳይም። በቀጣይ ምን ማድረግ ይኖርበታል ነው ጥያቄው። የላብራቶሪ ባለሙያ ግዴታ ከሆኑት ውስጥ አንዱ አኪዩሬት የሆነ ውጤት ሪፖርት ማድረግ ነው። ስለዚህ ላብራቶሪ ቴክኖሎጂስቱን በፕሮሲጀሩ መሰረት እንደገና ፐርፎርም አድርጎ ትክክለኛውን ውጤት ሪሊዝ ማድረግ ይኖርበታል። መልሱ ሲ ይሆናል። የ10 ዓመት ታካሚ የጉንፋን አይነት ስሜት አለው። ራስ ምታት፣ ትኩሳት፣ መገጣጠሚያ አካባቢ ህመምና ሌሎች ታይተውበታል። ሰውነቱ ላይም ቀይ ነጠብጣብ ታይተዋል። ዶክተሩ ሰስፔክት ያደረገው ፊቭ ዲዚዝ የምንለውን ኢራይትሬማ ኢንፌክሽን ነው። የዚህ በሽታ መተላለፊያ መንገድ የቱ ነው ጥያቄው። ፊቭ ዲዚዝ ወይም ኢራይትሬማ ኢንፌክሽን የምንለው ህጻናት ላይ በጥፊ የተመቱ አይነት ራሽ ያስከስትባቸዋል። መተላለፊያ መንገዱም የመጀመሪያው ሪስፓራቶሪ ነው። ይህም በትንፋሽ ነው የሚተላለፈው። ከዛ በዘለለ ግን በሽንት፣ በሰገራ እንዲሁም ከእናት ወደ ልጅ ይተላለፋል። ስለዚህ በዚህ ጥያቄ መሰረት ፕራይመሪ የሆነው መተላለፊያ መንገድ ሪስፓራቶሪ ሩት ነው። መልሱ ኤ ይሆናል። ክሊኒካል ኬሚስትሪ ውስጥ የሚሰራ ላብራቶሪ ቴክኖሎጂስት ስራው ቦዲ ፍሉድን ሃንድል ማድረግ ነው። በዚህ ምክንያት ለሄፓ ቢ ቫይረስ ኤክስፖዝ ሊሆኑ ይችላሉ ብሎ ሰግቷል። ለሄፓ ቢ ቫይረስ ኤክስፖዝ ሊያደርገው የሚችለው ቦዲ ፍሉድ የትኛው ነው ጥያቄው። ከቦዲ ፍሉድ ውስጥ የሄፓ ቢ ቫይረስን በከፍተኛ መጠን የሚይዘው ደም ነው። ምክንያቱም ቫይረሱ ብለድ ቦርን ፓቶጅን ስለሆነ ነው። ብለድ ቦርን ፓቶጅን ከሆነ ደግሞ የሚተላለፈው በደም ንክኪ ነው ማለት ነው። በሌሎቹ ፍሉዶች ውስጥ ቫይረሱ ቢገኝም የሚተላለፈው ግን በዋነኝነት በደም ንክኪ ነው። መልሱ ቢ ይሆናል።